አምስቱ ሰነፎች ይባላል እናንተ ጠንካራ በሆናችሁ ነው እዚህ ጋር የመጣችሁት አይደለ በየሸንተረሩ ሸራ ለብሶ ድንኳን ተክሎ አደራጅ ተክሎ የሚያጎራለ አምልኮ ባይት ጽላት ዘሙሴን ትቶ አባቶቻችን ያቆዩነን በመስቀሉ የተሰቀለበትን የተገረፈበትን ስሙን የማውቁትን አያዙን እንኳን አምሩበት በስም ይመጣሉ ቁጭ ያስተከሙ ብዙሃን ይመጹ በስም ይመጣሉ ተጠንቀቋል መቼ ነው ዓለም ከተፈጠረ 7516 ነው አሁን ወደ 17 ይገ 516 የ8000 ነው ጣይሙ ማሩ ፍቅሩ የሰው ልጅ የእንስሳት ያልቃናል ምድር ይታረሳናል ምድር ባጃ ይሆናናል እሱ ፍቅር ያጣናል የሱ ቃል ነው የሚቀር አይደለም ሰማይና ምድር ያልፋል ቃል ግን አልፈም ተጠንቀቁ ይላል በማቴዎስ በዮሐንስ ጊዜ በሉቃስ ጊዜ በማቴዎስ ጊዜ በአራቱ እያንዳንዱ 7516 አሁን 2016 አመቱ 2017 አመቱ ለአሁኑ ትውልድ ምን ልታስተምሩ 2516 ጌታ ተወለደ ወዲህ ለኛ የተሰቀለበት ነው ለኛ ሲል የተገረፈበት ነው ማይበራትን እንደዚህ መስርቶ ሁሉም አዘጋጅቶ ያስቀመጠበት ማይበን መሰረቱ ስጋው ተቆርሶ ደሙ ፈሶ አጎኑ ሁለት ነገሮች ወጥቶት ደምና ውሃ ነው ተቀላቅሎ ግን ምን ይሆናል ለኛ መዳኛ ሆኗና የነጠብጣቡ ደግሞ የሚዘንበው ምድር ላይ ዘንባል ወደ ሰማይ ደግሞ በጉም ደግሞ ይጭነዋል ያወርደዋል እንት ጭናለ ታወርዳለ እግዚአብሔር ክርስቶስን አታመሰግኑትም መጠለያ ሆናችሁ ጫጫቴ ይሄን ትምህርት ሳትማሩ ምግብ ብቻ ነው እንዴ ምግብ ታገኛላችሁ ወጣም ካላችሁ ታገኛላችሁ ወጣም ካላላችሁ ደግሞ ጨግረ ብላ ነው ያለው ይሄ ግን ማይበራው የተባለ ለትምህርት እንጂ ለሆድ ከብሳ አምላክ አይደለም አደራ አንተማማ የሰው ስጋ እንብላ ስጋ አልቋል የእንስሳት ስጋ አልቋል ያንዳንድ አወቀው ስጋ በላይ ያንዳንድ ሳውቄ ነው ቁጭ ብዬ የምታዘብ ያንዳንድ እኔ አይደለም እግዚአብሔር ብቻ ነው እኔ ኃጢአተኛ ነኝ ሰው ነኝ ስጋ ለባሽ ነኝ ማንኛውም ቋንቋ ውቀት እንጂ የሰብናው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አሰማይ በታይ ከምድር በላይ ይችል ለአዳም ልጅ ለሔዋን ልጅ ነው የተሰጠው ፈረንጅ ነው ቻይና ነው ብሩኔስ ምንድና ምን ባላለ እኔ አልጠራው ይሄ ሁሉ ሰው ነው እግዚአብሔር ብቻ እንዲህ ያየን ይችን ይዞ የተከተለ በዚህ ያመነ ግን ይድናል ያመነ የተጠመቀ ይድናል ያላመነ ይፈረድበታል እየፈረደብን እንደበዛ ታውቁታላችሁ እነዚህ ወንድሞቻችን እንኳን ነው ሰውን እንደዚህ አጠራቅሞ እግዚአብሔር እኮ በዲያ በከፍቶች መረት እኮ ነው የተገኘው ባያው እንጫ እኮ ነው የተገኘው ያያይቶ እንጫ እንኳን አላቃተም በእንስሳት እኮ ነው የፈጠረው እኮ ነው ራሱ በብቱ የራሱ የፈጠረው ነው እነዚህ ሰብስበው እንደዚህ ያስተማሯቸው ዳውን እንጀራ ቆራሽ እንጀራ ታችሁ ነው እንጀራ ታችሁ ነው አቤታችሁ የላችሁም እናቴስ ይኸውልህ እዚህ አካባቢ አልበላችሁም አያችሁ ያልጠጣችሁም አላችሁ ያልበላችሁም አላችሁ ተጠጣላችሁ ቅድም ደራጎን ተክለ ስላሴ ነገ ማን ነው ስላሴ ነው የስላሴ ተክለ ስላሴ ነው የሰየው ማን ነው ካህኑ ነው እያንዳንድሽ ክርስቶስ ጋር ስምሽን የሰየው ማን ነው ካህን ነው ጾመ ሐዋርያት ተብሎ የጾም ሐዋርያቶች ሲጸልዩ ሲጾሙ ክረምቱ ዝናቡ ጎርጎ ነጎድጓዱ ይዞን እንዳይተው ዘሩ የተዘራ
ለልምላሜ እንዲያበቃ ለፍሬ ሰኔ ያለፈውን የሰኔ አይመልሰውም ይላል። ዘር የሰው ልጅም እንደዚህ ነው ዘሩ ዘር እንደዚህ ስለሆነ የጾመ ትናንትና ዓርብ ስለሆነ ጾመ ድነ ስለሆነ እንጂ ጾሙ ያበቃው መቼ ነው? ሐሙስ ነው ያበቃው። ሐሙስ ነው 18 ቀን ትናንትና ዓርብ ላይ ስለሆነ ነው እንጂ ያወይ ነው የሚፈታው በአምስት ማለት አያችሁ። አሁን እነዚህ ሰዎች አጋጥማቸው በዚህ ላይ ይሄን አቅርበዋል። ያልበላችሁም ትበላላችሁ ብለናል። ይሄም አንድ ምግብ ነው ልንገራችሁ። ትምህርትም አንድ ምግብ ነው። ዝናብ ስለሆነ ተጠለን ከዚህ መጠላ ሆነ እነዚህ ሰዎች ቆመው እንደዚህ መሆናቸው ራሱ እንደው አሳዝነ ሳጥጥላችሁ አንድ ጊዜ በእጃቸው እስቲ አለ ማለት ነው አለ ማለት ነው። እንግዲህ እኔ አይደለሁም ቅዱስ ሚካኤል ነው ቅዱስ ሚካኤል ነው። አንተ ማርያም ዛሬ ምንድነው የዋለበት ነው አሉታው አላው አይ የሞተበት ነው ቅዱስ ሚካኤል ሞተ ይልበላ አለንበል አላው አዲስ አበባ ሰው እንደው ስናየው እከሌ ሞተ ሲባል ይልን ነው የሚለው እና እግዚአብሔር ክርስቶስ ሁላችንም ይባርከን ሁላችንም ቀድሰን እንጀራው መጥቷል በቃ እንጀራው እስከመጣ ቢጀለው ይሄንን ምግብ እንብላ ቢጀለው እንጀራው ከመጣ አሁን ቆይ አሁን ላልበሉት ተክለስላሴ ላልበሉት ይሰጣል። እግዚአብሔር ይስጥልን። የነዚህን የቆሙትን እግዚአብሔር ይባርክልን ነው አሁን ያሉት ነው ይባርክልን ይቀድስልን ባሉበቱ ሃይማኖታቸውን አጽንተው ይጠብቅልን ወደ ሀገራቸው እንዲመልስልን ሀገራችን ይባርክልን ባንዴ ይባርክልን ይቀድስልን ሁላችንም በፍቅር በአንድነት ይጠብቀን በሰኔ የታረሰውን የተዘራውን መሬት አለምልሞ አፍርቶ ለፍሬ እንዲያበቃልን ዘመነ ዮሐንስ ወደ ዘመነ ማቴዎስ እንዲያሸጋግረን ወርሃ ሐምሌ ወደ ወርሃ ነሐሴ ጳጉሜን መስከረም ያሸጋግረን ወስብሐት ለእግዚአብሔር። ለአባቶቻችን ቃል ያሰማል እሺ ቃልህን ያሰማል መንግስተ ሰማያትን ያዋርስልን። በቃ ዛሬ በእውነት ሰዎች ጥሩ አይደለም ዝናቡ አውስም እናንተም ጥሩ አይደላችሁ። ጸሎት አታረጉ ነው የወጣችሁ ከቤታችሁ ምን ሆናችሁት ነው ያረጋግጣል ማርያም ተጋይ ቆማችሁ ማንም ዳስ እሺ ይኸውላችሁ እዛ ጋር እውነት ለመናገር እዚህ ጋር ያሉ እንግዶች ልነግራችሁ አልችልም። እኔ ብቻዬ በሚሰራበት ሰዓት ጸባኛ ነበራችሁ። አሁን ግን ብዙ እንግዳ አለ እዚህ ጋር ያላችሁት ሌሎች ከስደት የመጡ ናቸው። እዚህ በፊት ለአንድ አመት ለሁለት አመት ሙሉ እንዲሁ በስልክ በኦንላይን ነው ከናንተ ጋር እናንተ ምርቃት አሚን እያሉ ሲቀበሉ የቆዩት ማለት ነው። ዛሬ ግን እዚህ ጋር ተገኝቷል እያያችሁት ነው ሁሉ የቆሙት እዚህ ጋር ሌሎች እናንተ ግን ያሳያችሁ ጸባይ እውነት ለመናገር እኔ ምን እንደምን አላውቅም። የዛሬ ወርም ነግራችኋለሁ። ታውት ሁላችሁ ማላፊው ናችሁ እዚህ በቃ አንዱን በቃ መኮርኮም ብቻ ምን ደርስ በርስ ማትከባበሩት ትልልቅ እናቶች አይደለም እዚህ ያሉ ትልልቅ አባቶች አይደላችሁ በቃ የሆነች ነገር ስተት ከተሰራች በቃ እናንተ ታው እንደዚህ አታድርጉ።
ይኑር አሁንም ተረጋጉሽ እንጀራ ያልደረሰ እንጀራ ማለት ቆሎም ገና ነው ዳቦ ጠላም ገና ነው ማብረተኛ ካልሆናችሁ የምትረብሹ ከሆነ ቀጥ ብላችሁ አሁን ነው የምነግራችሁ ማብረተኛ ከሆናችሁ አርፋችሁ ቁጭ በሉ እሺ ሳይበላ ማንም አይሄድ ሳይጠጣ ማንም አይሄድ ይሄን ብሉኝ ማበር እንዲፈርስ የሚበጠብጥ ሰው አለ ይመስልኛል አልገባኝም በቃ ያከበርናችሁ አይደለም እንደው ክብር ማትወዱት ለምን አትቀበሉም ይሄው ቆም ያስተናገዱ ነው እዚህ ጋር አሁን እዚህ ያስተናገዱት አልበሉም አልጠጡም አይደል አልቀመሱም በቃ እርስ በርስ እንደውም እንደምን አላውቅም ከተቻለው ዞሮ ዞሮ እንጀራ ደረሰ እጃቸው አጥሩት ማፋት እናገሩ በእጆቻ አሁን በየበተበታም እዚህ ጋር እንደየና እውነት ለመናገር ማህበረተኞች ጻባያኞች ናቸው እጃቸው አውጡ እሺ ስለዚህ አሁን እንጀራ ያልደረሰ እንጀራ አመጣ በልታችሁ ከጨረስን በኋላ ስባስን በስነ ስርዓት ትመርቃላችሁ እሺ ለእንግዶችም አስታውቃችኋለሁ እሺ ያሁኑ ይቀርብያችኋለሁ እሺ እግዚአብሔር ይቅር በለውላችሁ እንጀራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አላችሁ ጀርቱ ማና ከሰ ጀርታኒ ማቲ ዋቀዮ እደል በሉ እስኪ እንኳን አደረሳችሁ ምን ወጦች ማደል ልትበደላችሁ አንዳንዴ ያጋጥማል እሺ ረብሻ እንደው ሰው ነው የማጠፋ ሰው የለም እሺ በዝማሬ እስኪ እንግዲህ ሞቅ ደመቅ አድርጎ አባታችን በእውነቱ እናመሰግናለን ቃልየትን ያሰማልን ተስፋ እናድርጋለን ወሰን መንግስተ ሰማያትን ያዋርስልን አባታችን እግዚአብሔር አምላክ ያኑርልን ሁሌም ጸሎት በመታደርጉበት ሰዓት አባታችን